بسم الله الرحمن الرحيم. السلام عليكم ورحمة الله وبركاته. ودنا يتكبراتشو ቻናላችን ቤተሰቦች እነሆ ዛሬም እንደተለመደው የቃይደቱ ኑራንያ ትምህርትን ወደ እናንተ ይዘን መጥተናል ማለት ነው። እንግዲህ ባለፉት 3 ክፍሎች ላይ አድርሱ ሳዲስን በደንብ በሰፊው አብራርተን በሚገባ ሁኔታ አይተናል ማለት ነው። ዛሬ ደግሞ የአላህ ፍቃድ ከሆነ አድርሱ ሳቢዕን በሰፊው የምናይ ይሆናል ማለት ነው። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ቆዩ። እንግዲህ አድርሱ ሳቢዕ እስካሁን ድረስ ካየናቸው ክፍሎች ትንሽ የተለየ ነገር አለው። እሱን አብረን የምናይ ይሆናል ማለት ነው። طيب الدرس السابع الدرس السابع أنا لا ማለት ነው። ይሄ الدرس السابع ማለት ሰባተኛው ክፍል ወይም ሰባተኛው ትምህርት እንደማለት ነው። طيب الألف الصغيرة والياء الصغيرة والواو الصغيرة እንላለን ማለት ነው። ትርጉሙን እስኪ እንየው። الألف الصغيرة ማለት ትንሿ አሊፍ ማለት ነው። ትንሽ የሆነ አሊፍ ማለት ነው። صغيرة ብሎ ማለት ትንሽ ማለት ነው። والياء الصغيرة እንዲሁም ደግሞ የያ ትንሽ ማለት ነው። والواو الصغيرة እና ደግሞ የዋው صغيرة ትንሽ እንደማለት ነው። ወደ ፊደላቶቹ ስንገባ የበለጠ የሚብራራላችሁ ይሆናል ኢንሻአላህ። طيب الألف الصغيرة والياء الصغيرة والواو الصغيرة እንላለን ማለት ነው። እነዚህ በሌላ አጠራር አሕሩፍ አልመድ በመባል ይታወቃሉ ማለት ነው። የመድ ሐርፎች ወይም የመሳቢያ ፊደላቶች በመባል ይታወቃሉ። አሊፍ ሰጊራ ብሎ ማለት ይቺ ነች። ትንሽዬ የሆነች አሊፍ ነች። ምን ጊዜም እሷ የምትመጣው ከፈትሐ በኋላ ነው የምትመጣው ማለት ነው። ስለዚህ ይቺ ምልክት የአሊፍ ሰጊራ ምልክት ከመጣች ትንሽ ሳብ እናደርገዋለን፣ ረዘም እናደርገዋለን ማለት ነው። ሌሎችም ጋር በተመሳሳይ። ስለዚህ አሊፍ ሰጊራ ብሎ ማለት ይቺ ነች፣ ትንሿ የሆነች አሊፍ ማለት ነው። ትንሹ አሊፍና ትልቁ አሊፍ አለ ወይ የሚል ጥያቄ ሊያስነሳ ይችላል። አዎ ይኖራል። የኛውን ትልቁን አሊፍ ማለትም የአሊፍ ስኩንን ወደፊት በሚቀጥሉት ቪዲዮዎቻችን ላይ ኢንሻአላህ የምናይ ይሆናል። ለዛሬ አሊፍ ሰጊራን እና ያ ሰጊራን እና ዋው ሰጊራን በሰፊው የምናይ ይሆናል ማለት ነው። በጣም ቀላል ነው። طيب እስኪ ወደ ነባቡ ንግባ። በፈትሐ አሊፍ ሰጊራ እንላለን ማለት ነው። አሊፍ ሰጊራን እንጨምራለን። ከዛ በፈትሐን እንጨምርና ውጤቱን ብለን ሳብ እናደርገዋለን ማለት ነው። ሌላ ምንም የተለየ ነገር የለውም። መጀመሪያ በፈትሐን እናነባለን። ከዛ አሊፍ ሰጊራን እናስከትልና ውጤቱን መጨረሻ ላይ እናስቀምጣለን ማለት ነው። ነርገመው እስኪ በፈትሐ አሊፍ ሰጊራ እንላለን ማለት ነው። በጣም ቀላል ነው። ሁሉም በዚህ ተመሳሳይ መሰረት ነው። አንዱ ፊደል ከገባችሁ ለሌላው ፎርሙላ ስለሚሆናችሁ በጣም ይቀላችኋል ማለት ነው። طيب ያ ፈትሐ አሊፍ ሰጊራ ያ እንላለን ማለት ነው። መጨረሻ ላይ ልብ ብላችሁ ከሆነ ያ ብዬ ሳበር ይወለው ማለት ነው። የምንስበው ምን ያክል ነው የሚለው ጥያቄ ከተነሳ ሁለት ፊደል ለማንበብ የሚያበቃንን ያክል ጊዜ ነው የምንስበው። እንደዛ ነው የሚሉት የተጅዊድ ባለሙያዎች። ግልጽ የሆነ ይመስለኛል። طيب እንርገመው እስኪ ያ ፈትሐ አሊፍ ሰጊራ ያ እንላለን ማለት ነው። ራ ፈትሐ አሊፍ ሰጊራ ራ ميم فتحة ألف صغيرة ما لام فتحة ألف صغيرة لا واو فتحة ألف صغيرة و نون فتحة ألف صغيرة نا قرآن وستم የሚመጡት በዚህ ተመሳሳይ ነው። ምናልባት እነዚህ
በለጠና ለብቻ ነው የመጡት። طيب همزة فتحة ألف صغيرة ها فتحة ألف صغيرة ها عين فتحة ألف صغيرة حا فتحة ألف صغيرة حاء غين فتحة ألف صغيرة غاء خا فتحة ألف صغيرة خاء تا فتحة ألف صغيرة تاء ثا فتحة ألف صغيرة ثاء جيم فتحة ألف صغيرة جاء دال فتحة ألف صغيرة داء ذال فتحة ألف صغيرة ذاء زا فتحة ألف صغيرة زاء سين فتحة ألف صغيرة ساء شين فتحة ألف صغيرة شاء በጣም ቀላል ነው። ብቻ አሊፍ ሰጊራ የሚለውን እየጨመርን ፊደሉን ማንበብ ነው። ሌላ ምንም የተለየ ነገር የለውም። طيب صاد فتحة ألف صغيرة صاء ضاد فتحة ألف صغيرة ضاء طا فتحة ألف صغيرة طاء ظا فتحة ألف صغيرة ظاء فا فتحة ألف صغيرة فاء قا فتحة ألف صغيرة قاء كاف فتحة ألف صغيرة كاء أنا العلم مالتنا يا ألف صغيرة المثالي زيد رس أيتنا المالتنا كأي دقمو يا صغيرنا يواو صغيرا يمنا يهونا المالتنا طيب سلازي እንደ ሁለት ርዕስ መያዝ ትችላላችሁ ማለት ነው። ይቺ እዚህ ጋር ያለችዋ የያ صغيرة ምልክት ነች። በዚህ መልኩ ነው ቁርአን ውስጥም የምትመጣው። ስለዚህ ይችን ምን ጊዜም ካየናት ያ صغيرة ናት ማለት ነው። በሌላ አጠራራቸው ምን ይባላል ብያችኋለሁ ቅድም حروف المد ይባላሉ ብያችኋለሁ። ስለዚህ ከስራ በኋላ የያ ስኩን ወይም የያ صغيرة ምን ጊዜም ከመጣ ሁለት ሐረካ የምናነብበትን ያክል እንሰባዋለን ማለት ነው። ይሄን ስናነበው እንዴት ነው? ሐምዛ ከስራ ያ صغيرة ኢ እንላለን ማለት ነው። ሐምዛ ከስራ ያ صغيرة ኢ መጨረሻ ላይ ኢ ብዬ ስቢያታለሁኝ ማለት ነው። ልክ እንደኔ ያርጋችሁ እናንተም ማንበብ ይጠበቅባችኋል ማለት ነው። طيب ها ከስራ ያ صغيرة ሂ እንላለን ማለት ነው። በተመሳሳይ ነው ፊደሎችን የተለወጠው። እዚህ ጋር ስንመጣ ደግሞ የዋው صغيرة ምልክት አለች። እርሷንም በተመሳሳይ እንሰባታለን ማለት ነው። طيب ዋው ضمة ዋው صغيرة እንላለን ማለት ነው። ልክ እንደ ያ صغيرة እና እንደ አሊፍ صغيرة ሁሉ ዋውንም እንሰባታለን ማለት ነው። ዋው ምን ጊዜ የምትመጣው ከضمة በኋላ ይሆናል ማለት ነው። ቁርአን ውስጥም በዚህ ተመሳሳይ ነው የምትመጣው። በዋው صغيرة ልትመጣ ትችላለች ወይም ደግሞ በዋው ስኩን ልትመጣ ትችላለች ማለት ነው። ስለዚህ እሱንም መሳብ የግድ ይለናል ማለት ነው። طيب واو ضمة واو صغيرة واو ضمة واو صغيرة ها ضمة واو صغيرة هو همزة ضمة واو صغيرة ብለን እናነባለን ማለት ነው። የዛሬው ትምህርታችን በጣም ግልጽ እንደሆነ ተስፋ አደርጋለሁኝ ማለት ነው። ግልጽ ያልሆነላችሁ ነገር ካለ ደግሜ ቪዲዮ እንሰራላችሁ የምትፈልጉት ነገር ካለ በኮሜንት አሳውቁኝ ማለት ነው። የዛሬው ትምህርታችን ይሄንን ይመስላል። አደረሱል ሳቢዒን ቀለል ባለ መልኩ ዛሬ አይተን ጨርሰናል ማለት ነው።
ኢንሻአላህ በቀጣይ ቪዲዮ ደግሞ አዲስ ርዕስ አዲስ ትምህርት ይዘን እንመጣለን። እስከዚያው ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። يشهدون الزور وإذا مروا باللغو مروا كراما